አመሰግናለሁ። ሰኜ ብደሹ እባላለሁ። የጨፌ ወጣቶች ሁለገብ ህብረት ስራ ማህበር ፕሬዝዳንት ነኝ። የኑሮ ሁኔታን በተመለከተ ከተማ አስተዳደሩ እንግዲህ እያለማመደም ራሱም እየተለማመደ ያለበት ሁኔታ አለ። ምክንያቱም ኮሌክት የሚያደርጉት ነገሮች አሉ። ይሄን ብለን ስንል ምን ለማለት ፈልገን ነው? አንደኛ ሪፎርም ላይ ናለ። አሁን ከተማ አስተዳደሩ የአዲስ አበባ ህብረት ስራ ኤጀንሲ የነበረው ወደ ኮሚሽን አምጥቷል። ኮሚሽን ከመሆኑ በፊትም ኤጀንሲውኑ ላይ ያለ የአዲስ አበባ ከተማ አስተዳደሩ ሪፎርም ውስጥ ሪፎርሙን ጥሩ እያደረገ ባለበት ሁኔታ ላይ ጥሩ የኢትዮጵያ ህብረት ስራ ኮሚሽን ወይም ደግሞ ዓለም አቀፍ ኮኦፐሬቲቭ ሶሳይቲ ኮብሰክቱ የገባውን አመራር በድርድር በሽምግልና በተለያየ በትስስር በንግግር የሚያምን አመራር እየፈጠረ ያለ ነገር ነው የሚታየው ማለት ነው። እየተካ ቦታ ነው የሚመጥነው አካላትን እያስቀመጠ ያለበት ሁኔታ ሰውን የማይሸሽ አመራር እንደገና ደግሞ በማስታረቅ መካከል ግኝት እንዳለ የሚያምን አመራር እያወጣ ያለ ነገር የሚታየን ይመስለናል። ሆኖም ግን አዲስ አበባ ህብረት ስራ ኮሚሽን መሆኑ አንድ ራሱን ችሎ በእግሩ እንዲቆም ማድረግ አለበት። በዚሁ በተጀመረ ከንግድ ቢሮ ስር ከንግድ ስር ማውጣት አለበት። ሙሉ በሙሉ ከንግድ ስር ማውጣት አለበት። ከንግድ ስር ካልወጣ በስተቀር ህብረት ስራ ማህበራት ነው የህብረት ስራ ማህበራት ኤጀንሲ ነው ወይ ኮሚሽን ነው። ተጠሪነቱ ለንግድ ቢሮ ከሆነ ያ ነጋዴ ነው። ነጋዴ ደግሞ ግለሰብ ነጋዴ ማህበረሰቦችንም ፔልሲንም ሽርክናውንም ይመራል። እንደገና ደግሞ የግል ነጋዴዎችንም ይመራል። ህብረት ስራን ደግሞ ያዛል። ስለዚህ ይሄ ትክክል አይደለም። ራሱን የቻለ ሜሪትም ከሆነ እንኳን ራሱን የቻለ የካቢኔ ሜሪት መሆን አለበት ወይ ደግሞ ራሱን የቻለ ካቢኔ መሆን አለበት። ይሄን ብለን ስንል ግን የአዲስ አበባ ከተማ ብቻ ሳይሆን ለምሳሌ እናክል ምሳሌ አድርጎ ቢወስዱ የኦሮሚያ ህብረት ስራ ኮሚሽን ዋና ከካቢኔ አመራሮች ውስጥ አንዱ ነው። ከዘጠኙ ሴክተሮች ከክልሉ ዘጠኙ ዋና ዋና ሴክተሮች ከሚባሉት ውስጥ አንዱ ሴክተር ተብሎ የሚያዘው የኦሮሚያ ህብረት ስራ ኮሚሽን ነው። የኦሮሚያ ህብረት ስራ ኮሚሽን አንዱ ሴክተር ተብሎ በካቢኔ ደረጃ ይጠራል። ለምንድነው የሚጠቅመው? አንደኛ ከታች ከማህበረሰቡ የሚነሳውን ኢሹ ወይም የሚነሳውን ችግር ቀጥታ ለሚመለከተው ለኮር አገር መሪ ወይም ለኮር አመራር የሚደርስ ይሆናል ማለት ነው። መረጃ አይሸፈንም፣ አይዘላበድበትም፣ አይደበቅበትም። ስለዚህ ማድረግ ያለበት ምንድነው? እንደ ኦሮሚያ ሁሉ አዲስ አበባም የአዲስ አበባ የህብረት ስራ ኮሚሽን አድርጎታል። ሌሎችም ክልሎች ኮሚሽን ሆኖ በአንድ ማዕከል ማለትም ወጥ የሆነ በኢትዮጵያ ህብረት ስራ ኮሚሽን የሚመራ ከሆነ የኢትዮጵያ ህብረት ስራ ኮሚሽንም ኮሚሽንነቱ ኮሚሽነር ከሚባለው የኢትዮጵያ ህብረት ስራ ኮሚሽን ሚኒስትር ቢባል እንደ ኬንያ ከዚህም ስለነበረ የኢትዮጵያ ህብረት ስራ ሚኒስትር ቢባል ሚኒስትር ሆኖ ተጠሪነቱ ቀጥታ ለሀገሪቷ መሪ ለጠቅላይ ሚኒስትርና ለህዝቦች ተወካዮች ምክር ቤት ቢሆን ይበልጥ ችግሮቹ ይቀረፋሉ። የኑሮ ውድነቱም ይመረመራል፣ ይጣራል፣ መፍትሄ ያገኛል። ባለቤትም ይሰጠው ነበር። አሁን ግን ባለቤትም እንዳይሰጠው የኢትዮጵያ ህብረት ስራ ኮሚሽን እስከዛሬ ድረስ ያለው በውስብስብ ውስጥ በመሆኑ መላው በገጠርም በከተማም ያለ ማህበረሰቡ በሁለቱም አቅጣጫ ያለ ማህበረሰቡ በመሃል ህዝቡም ብሎም እንዲሁም ለፖለቲካው ኢንቫይሮንመንቱ ራሱ አደገኛ የሆነ ፈታኝ የሆነበት የኑሮ ውድነት እያቀጨጨ ያለበት ሁኔታ አለ። ያ የኑሮ ውድነቱ ህዝቡን እያቀጨጨ የኑሮ ውድነቱ ራሱን እያነገሰ ያለበት ሁኔታ አለ ማለት ነው። ይሄ ደግሞ አደገኝነቱ የከፋ ነው። አሁን ምንድነው ቢባል አሁን እየተታዘበ ያለ ነገር አሁን በየ11ዱም ክፍለ ከተማዎች ላይ 122ቱም ወረዳዎች ላይ ያሉት ሸማቾቹ ምን ያህል ናቸው? ብቃታቸው ምን ያህል ነው የሚሰሩት? ምንድነው እየሰሩ ያሉት? ከአጎራባችና ከሌሎች ክልል ተጓዳኞች ጋርስ ምን አይነት ምርት አቅርቦት ትስስር ላይ ናላችሁ? መልካም ዝና ምንድነው? ለምሳሌ እንዳያችሁት አሁን ወደ 16 የሚሆኑት መጋዘኖች ታሽጎናሉት እዚህ ቅጥር ግቢ ውስጥ። እንደገና ደግሞ አንድ እዚሁ ግቢ ውስጥ 27 ቁጥር የሚባል መጋዘን አለ። 27 ቁጥር መጋዘን ውስጥ ወደ 300 ኩንታል ስንዴ በድብቅ ገብቶ ታሽጎበት አስገብቶ
ወይ አልታሸገም ወይ ወጥቶ ለህዝብ አገልግሎት ላይ አልዋለም። ስንዴና በቆሎ፣ ባቄላ፣ ምስር እነኚህ ነቀዝን አይችሉም። አሁን ሰው የሚበላውን አጥቷል። ከ300 ነው 400 በላይ የሚሆን ስንዴ በድብቅ እዚህ ተሸክሽጎ የነቀዝ ምግብ የነቀዝ ቀለብ እየሆነ ያለበት ሁኔታ አለ። በመንግስት ቅጥር ግቢ እኛ ለመስራት እየተንቀሳቀስን ባለንበት ሁኔታ የኛ የምንሰራቸው ስራዎችን ለማደናቀፍ ስል አሻጥር በመንግስት ራሱ የከተማ አስተዳደሩ የአዲስ አበባ ከተማ ንግድ ቢሮ የሚባለውን አመራር በጉያው ስር ያስቀመጠውን ሽፍታ አውጥቶ ሪፎርም አድርጎ እንደማስተካከል ሽፍታው በየክፍለ ከተማ እየሄደ መጋዘናቶችን አሁን ባያችሁት ልክ በፎቶችም መውሰድ የምትችሉት ነው። ሽፍታው በስልጣን ጉያ ላይ ተቀምጦ በየክፍለ ከተማ እየዞረ የአዲስ አበባ ከተማ አስተዳደር ገበያ ማዕከላቶችን የአዲስ አበባ ከተማ አስተዳደር ከንቲቦች ባላወቁበት በማያውቁበት ሁኔታ ህዝብንም የንግድ ማህበረሰቡንም የህብረት ስራ ማህበራትንም እያማረራ ይገኛል ማለት ነው። ከአንድም 10 ጊዜ ደብዳቤ ቢጻፍም እኛ ብቻ ሳንሆን ከመንግስት ከሚመለከታቸው ከበላይ አካልም ራሱ ከኮሚሽንም በመግለጫ መልክ ደብዳቤ ተጽፎ ለክብርት ከንቲባን ቢሰጥም መልስ ሊሰጥበት አልቻለም። የኛም ጉዳይ ሰጠነዋል። ለእህል ማከማቻ ለ3 ወር እንዲያከማችበት ተብሎ ስንዴን ለ3 ወር ማከማቸት አይደለም ስንዴ ለ3 ሳምንት ማከማቸት አይችልም። ነቀዝ በ48 ሰዓት ውስጥ ነው የሚገባበት። እንዲህ ያሉ ህገ ወጥ ነጋዴዎችን ከተማው አቅፎ የህገ ወጥ ነጋዴዎችን ፊልም ሰራተኛ ካራክተር አክተርን ይዞ መቀመጡ እጅግ በጣም የሚያዛዝን ታምር ሆኖ ታይቶናል። ምክንያቱም ግማሹ ሀገርን ለማዳን ግማሹ የህዝብን ኑሮ ሮሮን ለመስማት ለመቅረፍ ይሮጣል። በገዛ ወንበሩ ላይ አስቀምጦ በገዛ ቢሮ አስቀምጦ የኑሮ የፖለቲካ ትኩሳትን አይምሮው ላይ የሚሰራበትን የከተማ አስተዳደሩ ወንበሩ ላይ አስቀምጦ ፔሮል እያስፈረመ ደሞዝ እየቀለበው ሽፍታን ሲያደልብ ትዝብትና ብልሹ የፖለቲካ አመራር አመዳደብ ሁላ እየገባበት ያለ ሁኔታዎች ናቸው የሚታዩን። ምክንያቱም እንፋለማለን። እንደዚህ አይነት ነገሮች መፋለም ግድ ይለናል። እንደ ህብረት ስራ ማህበር ብቻ ሳይሆን እንደ ዜግነትም ግዴታ ስላለብን እንደ ዜጋም ግዴታ አለብን። እንደዚህ አይነት ህዝብን የሚያስጨቁን ምርትን የሚያበሰብስ ገበሬ ስንዴን እኮ አንድ ስንዴን ለማምጣት በ3 ወር ውስጥ ገበሬው በጭቃ ነው ብሎ አይፈራ፣ ኑሮ ተወዷል ብሎ አይፈራ። የኬሚካል የአፈር መዳበራን መከራ በልቶ ነው የሚያገኘው። ጠራረም መድኃኒትን በስንት መከራ ነው የሚያመጣው። እንደገና ደግሞ ምርት ዘርን ከስንት መከራ ነው የሚያመጣው። ዘርቶ አርሞ ተንከባክቦ ሰብስቦ ምርትን አምርቶ እዚህ ጋር እህሉ የዛ የገበሬው ልፋት የላቡ ውጤት ለህዝቡ ከተሜው በልቶ ገበሬን አላመሰገነም። ገበሬም ሰርቷል፣ አሳልፈዋል፣ አይታወቅም። ተወርሶም ሊሆን ይችላል። ይሄም እህል ማለት ነው። እዚህ የተቀመጠ ህገወጥ እህል አለ። እነኚህ ህገወጥ እህሎችን በየመጋዘኑ በየገበያ ማዕከላቶቹ የአዲስ አበባ ከተማ አስተዳደር ገበያ ማዕከላቶቹን ገንብቶ አስመርቆ ብቻ ጥሎ መሄድ ሳይሆን በትክክል ማን ነው የሚሰራበት? የሚሰሩበትስ ውጤታማ አድርጓል ወይ? ህዝቡንስ ውጤታማ አድርጓል ወይስ እኔስ ውጤታማ አድርጎኛል ወይ? መልካም አስተዳደርን አረጋግጧል ወይ ህዝቤ ብሎ ክትትል ማድረግ መቻል አለበት። ካላደረገ ግን ይሄ ትክክል አይደለም። በገዛ እጅ ሽፍታ እየቀለቡ ህዝቡ ሮሮን በሚያነሳበት ጊዜ የህዝብን ሮሮ መልስ መስጠት በሚያቅታችሁበት ጊዜ እርቅ የሚገባው ደግሞ ራሱ ይሄ ሽፍታው ሲፈልግ ህዝብን የሚያስጨ ሲፈልግ ህዝብን ዝም የሚያስብልለት አስተዳደሩን የሚቆጣጠር አስተዳደሩን ጠራራ ቀንን የሚያስጨልምበት ሸዋሸዋ እየተጫወተ ያለበት የከተማ ህዝብ ላይ እንደጉም የከተማ አመራሩ ላይ ሸዋሸዋ እየተጫወተ ስርዓቱን ራሱ ብልጽግና የሚባለውን ስርዓትን ራሱ እንቆቅልሽ እየተጫወተበት ያሉበት እሱና እሱ መሳዮችን አፈንፍኖ መንግስት ለይቶ እርምጃ ሊወስድበትና አስተማሪ የሆነ እርምጃ ወስዶበት ቢያሳውቀን
ለኛ ብቻ አይደለም ለመላው ለኢትዮጵያ ህዝብ። ምክንያቱም ኑሮ ለምን ተወደደ? ጤፍ ለምን ተወደደ? ስንዴስ ሌሎችስ ምርቶች ለምን ተወደደ ቢባል ምንም የተወደደ ነገር የለም። የት ሸፈተ ተብሎ መፈለግ አለበት። ባትሪ ተገዝቶ ቀን ጨልሞበት ከሆነ የት ነው የተደበቀ ኃይል ብሎ መፈለግ አለበት። በቀላሉ ነው ለአንድ ግለሰብ ለህብረት ስራ ማህበራት መሰጣት ያለበትና ህብረት ስራ ማህበራት የሚሰሩበትን መጋዘናቶችን ለአንድ ተራ ግለሰብ ተሰጥቶ ለግለሰብ ነጋዴ ተሰጥቶ መጋዘኑ ምርቶቹን መሸሸጋ ካደረገ ይሄ እጅግ በጣም ዘግናኝና አስጸያፊ ነገር ነው። የግብርና ምርት ውጤት እኔ ስለ ገበሬ ጠበቃ ነኝ። እኔ ስለ ገበሬ ምርት ዋስ ጠበቃ መሆን እንችላለን። ምክንያቱም አንደኛ ሰው ነኝ፣ የገበሬ ልጅ ነኝ። ሁለተኛ የገበሬ ልጆች ስብስብ ነው ይሄ ማህበር። የገበሬ ልጆች ስብስብ፣ የገበሬ ልጆች ማህበር ነው። ዳቦ ዱቄት ፋብሪካዎቹ ስንዴ ያጣን ብሎ ያለቅሳሉ። ፋብሪካዎቹ ዱቄት ስንዴ ፈለጋ ይዞራሉ። የአሰላ ምን የመሰለ የሻሸመኔ ስንዴ፣ የኮፈሌ ስንዴ፣ የምስራቅ አርሲ ስንዴ እዚህ መጥቶ እዚህ ከሸፈተባቸው የከተማ አስተዳደሩ ምንድን ነው የሚጠብቀው? ምንድን ነው የሚሰራው? ሲጠቀም ሲጫወት ጨዋቱን እንደ ወፍ የሚቆጥር ከሆነ እንደ ቁራ አንድ ቁራ ከእንቅልፍ ቢቀሰቅስ እንጂ እንቅልፍ አይነሳ ይባላል። ከእንቅልፍ ቢቀሰቅስ እንጂ እንቅልፍ አይነሳ ይባላል። እነግራቸዋለን። ከዚህ በኋላ እንዳውም ላንናገር እንገደዳለን። ላንናገር በተናገርን ቁጥር ጠላት እየገዛን ጠላቱን የእርሱ ጠላት የእኛም ጠላት የሆነውን አስተዳደሩ አይኑን ከፍቶ ማየት ካልቻለ፣ መጋረጃውን መግለጥ ካልቻለ እኛም አፋችን ከመዝጋት ወደ ኋላ አንልም። ጥሩ አይደለም። የኮኦፕሬቲቭ ዝምታ ያስፈራል። ዝም ያለ ያስፈራል። የህብረት ስራ ማህበራት መታየት ያለባቸው አልታዩም። የመድረክ አርበኞች ብቻ ናቸው እየተሰበሰቡ እየተጓዙ ያሉት። መንጃ ፍቃድ ሳይኖረው ተሳቢ ላይ የህዝብን ጭኖ እንደ መንዳት ማለት ነው እሱ ማለት። ስለዚህ የመድረክ አርበኞችን ብቻ ሰብስቦ ምላስ ብቻ እንትናደር ጮማ የቀቡትን ቅቤ ምላሳኞችን ብቻ ሰብስቦ ህብረት ስራ ማህበራት ናቸው ብሎ መሄዱ አንደኛ ዓለም አቀፍ የህብረት ስራ አተገባበርን የሚጥስ ነው፣ ህግን የሚጥስ ነው። ሁለተኛ ፕሪንሲፕልን አይጠብቅም። የህብረት ስራ የኢትዮጵያ ህብረት ስራ ብቻም ሳይሆን የዓለም አቀፍ የህብረት ስራ ስነ ምግባርን የጠበቀ አይደለም፣ አሰራሩን የተከተለ አይደለም። ሶስተኛ ምርት የግብርና ምርት ተደበቀ ማለት አዋጅ 985 2009 ተሽሮ ህብረት ስራ ማህበራት ተበትኗል እንደማለት ነው። ምክንያቱም በአዋጁ መሰረት የህብረት ስራ ማህበራት በንግድ ጣልቃ አይገቡም። ንግድ ቢሮ በህብረት ስራ ማህበራት ጣልቃ አይገባም ይባላል። ነገር ግን ንግድ ቢሮ የከተማዎች የክልሎች ንግድ ቢሮዎች በህብረት ስራ ማህበራት ጣልቃ ገብቶ ሲፈልጉ መጋዘን የሚያሽጉበት ህብረት ስራ ማህበራት ላይ መጋዘንን ነጥቆ ለነጋዴ አሳልፎ መጋዘን የሚሰጥ ከሆነ አዋጁ ተፈላጊነቱ ይህን ያክል አይደለም ማለት ነው። ስለዚህ ብልጽግናነቱን ለማረጋገጥ ሲባል ህዝቡ በልቶ ጠግቦ ግራ ቀኝ ፊት ኋላ እላይታችሁን ማሰብ አለበት። ግራ በስተግራ ጠላቱን ማየት አለበት፣ በስተቀኙ ወዳጁን ማየት አለበት፣ ከፊት ለፊቱ ራእዩን ማየት አለበት፣ ከኋላ ምቀኛውን ማየት አለበት፣ አሰራሩን መፈተሽ አለበት፣ ከላይ ፈጣሪን ማየት አለበት፣ ከታች ሞቶ የሚቀበርበትን አፈር ማሰብ መቻል አለበት አንድ ሰው። ስለዚህ በስድስቱ አቅጣጫ መመልከት የማይችል አካላትና የማይችል ስርዓት ተብሎም አይታሰብም። ባይዘዌ ስርዓት ተብሎም አይታይም። ስለዚህ ህብረት ስራ ማህበር የሚጠበቅበትን ማህበራዊ፣ ኢኮኖሚያዊ፣ ህብረ ብሔራዊ፣ ልማታዊ ችግሮቹን አይቶ ፖለቲካዊ አተረጋገሙ ግን በሚታይ መስረጃ ላይ ተንተርሶ ሊተነትንበት ይገባል ይላል አዋጁ ላይም። ለዛም ነው በእንደዚህ አይነት ሁኔታ በምሬት የአዲስ አበባ ከተማ አስተዳደር ንግድ ቢሮ አደብ ሊይዝ አልቻለም። ራሱን ማወቅ መቻል አለበት። ሪቨንግ ፈንዱ መፈተሽ አለበት። ከዚህ ጋር ተያይዞ የአዲስ አበባ ስነ ምግባርና ጸረ ሙስና ኮሚሽን፣ የፌዴራል ስነ ምግባርና ጸረ ሙስና ኮሚሽን እንዲሁም የሀገሪቷ የፋይናንስ ኢኮኖሚ ስነ ምግባርና ጸረ ሙስና ደህንነት ጣልቃ ገብቶ መፈተሽ አለበት። ሁል ጊዜ እናነሳለን። ውሃን ቢወቅጡ እምቦጭ ነው።
ትክክል አይደለም። ይሄ ሰሚ በሌለበት መጮህ ማለት መሞት ከመሞት ልዩነት የለውም። ስለዚህ እንደ ወጣት በሺህ የሚቆጠር ወጣት ወክዬ እንደመናገሬ መጠን በሙቀት ተንተርሰን ሳይሆን በእውቀት ላይ ተንተርሰን ስለምንናገር በስሜት ሳይሆን በስሌት ነው እያስቀመጥን ያለ ነው። ቀመር ሰርተንለት ነው የምናስቀምጠው። ይህን ቀመራችን ይህን ስሌታችን ወደ ጎን የሚተው ነገ ያዙኝ ያዙኝ ይላል። ታሞ ከመማቀቅ አስቀድሞ መጠንቀቅ የሚባለው አማርኛ እዚች ጋር ልትታይበት ይገባል፣ ልሰመሪበት ይገባል። ዘንድሮ አሁን አይታችሁ ከሆነ ጤፍ እሸት ላይ ናለ። ጤፍ እሸት ሆኖ እያለ ስንዴ እሸት ሆኖ እያለ ዝናብ በኃይለኛ ዝናብ በሁለት ቀን ብቻ በምዕራብም በምስራቅም በሁሉም አቅጣጫ በሁለትና 5 ቀን ብቻ በዘነበው ዝናብ እጅግ በጣም ዘግናኝ በሆነ መልኩ እህል ተበላሽቷል። ዘንድሮ የምርት እጥረት በጣም በከፍተኛ አለ ማለት ነው። ስለዚህ በልግ ወይም መስኖን እጅግ በጣም ቶሎ ብሎ መንግስት መፍትሄ ካልሰጠበት በስተቀር አርሶ አደሩ በጣም ተሸማቋል፣ አልቅሷል። በአንድ በኩል የሰላም ጉዳይ ችግር አለ፣ በአንድ በኩል የሰላምና የጸጥታ ችግር አለ። በአንድ በኩል ደግሞ በተፈጥሮ በኩል ደግሞ ያችንኑ እህል ሲያገኝ አርሶ አደሩ እንኳን አይደለም ለገበያ የሚያወጣ ለራሱ የሚበላውም እየሰጋ ያለበት ሁኔታ አለ። ይህንንም ከወዲሁ የከተማ አስተዳደሩ ጥንቃቄ ሊያደርግ ይገባል። ምክንያቱም ገንዘቡን አፍኖ ጥቂቶች እነኚህ ሽፍቶችና የተወሰኑት ያልኳቸው ሆዳሞች፣ ሊደር ባይኖች፣ ባለ ሆዳሞቹ የሆድ አርበኞች የሆድ አለቆች የሆኑት እጅ አፍኖ ይዞ በገንዘብ ቁጠባና ብድር ላይ ያስቀምጦ ዩኒዮኖችና የህብረት ስራ ማህበራትን እያስጨነቁ የግል ነጋዴዎችን ፔሊሲን እያመሰረቱ እየነገዱ ያሉት ሰዎች መጠቀሚያ እየሆነ ህዝቡ ግን ነገ የሚበላውን ያጣ ህዝብ አስተዳደሩን እንደሚበላ ሊያስተውል ይገባል። ምክንያቱም ይሄ አደገኝነቱ የከፋ ነው። አደገኝነቱ የከፋ ነው። የሆነ ነገር ሲፈጠር መንጫጫት፣ ካቢኔ ወጥቶ በየመንደር መሮጥ፣ መፍትሄ መፈለግ፣ ህብረት ስራ ማህበራትን የኋላ ኬስ ማለት የለባቸውም። የኋላ ዋይሌት ነው የሚያደርጉት። ብዙ ጊዜ የኋላ ኬስ አድርጎ ነው የሚጠቀሙበት። ህብረት ስራ ማህበራት ለችግር ጊዜ ብቻ ነው የሚጠራው። ሌላ ጊዜ ችግሩ ሲናገር አይሰማም፣ አይደመጥም፣ አይስተዋልም፣ እድል ፋንታ አይሰጠውም። ምንድን ነው ተብሎ አይጠየቅም። ችግር አለ ብሎ አይጠየቅም። ሲጠራ አይሄዱለትም። ነገር ግን ሲቸገሩ ሮጦ ወደ ህብረት ስራ ነው የሚሮጡትና ነገ እኛም ዘና ብለን እንዳንመለከታቸው ዛሬ በሰላማዊ ጊዜ ለነሱ ሰላማዊ ጊዜ ለእኛ ግን የርብርብና የውድድርና የፈተና ጊዜ የሆነበት ላይ ዝም ብሎ እያዩ እናሉትና በአስቸኳይ መታየት አለበት። የሚመለከት አካል ሰብሰብ ብሎ ተሰብስቦ መነጋገር ማየት መቻል አለበት። አለበለዚያ ከተማችን ቀጣይ ላይ እጅግ በጣም አስፈሪ መሆን ነገሮች የኑሮ ውድነቱ እንኳን ዘንቦብሽ እንዲሁም ጤዘነሽ እንደተባለ ሁሉ የኑሮ ውድነቱ ትንሽ ጠበቅ እያለ የሚመጣ ይመስለኛል ብቻም ሳይሆን የሚመጣ ነገር የሚያሳይ ነገሮችም ጭላንጭሎች አሉ። ምክንያቱም ዝናብ ነው፣ ዘንበዋል ምርቱ ላይ። ሁለተኛ የሰላም ጉዳይ አለ፣ ችግር አለ። ሶስተኛ አሻጥረኞች አሉ፣ የኢኮኖሚ አሻጥረኞች የፖለቲካ ትኩሳትን ለማጠናከር የሚፈልጉት አሉ። አራተኛ አለመግባባታችንም አለ፣ አለመደማመጥ አለ። አምስተኛና ዋነኛው የመንግስት ሴክተሮች አለመናበብ፣ አንዱ መተቸት እንጂ ጉልቻን ቢለዋውጡ ወጥ አይጣፍጣሉ። አመራርን ከቦታ ወደ ቦታ ከመቀያየር ውጪ አሰራር ካልተቀየረ በስተቀር ዋጋ የለውም። ስለዚህ የተጠየቁ ጥያቄዎች ብዙ ጥያቄዎች አሉን። ጥያቄያችንን መልስ መስጠት አለባቸው። የዱቄትና ዳቦ ማምረቻ ብለን የጠየቅናቸው ጥያቄዎች አሉ። እሱ ጥያቄ እያንገላቱ የእኛን ጥያቄ ባልመለሱበት ሁኔታ ላይ በእኛ ላይ ጭራሹኑ ግለሰብ ነጋዴ ግለሰብን አምጥቶ ላያችን ላይ ለመጋዘኑ ሽማ ብሎ ከ17 በላይ መጋዘኖቹን አሽጎ ማስቀመጡ፣ ምርት ላይ ማሸጉ፣ ጤፍ ላይ ማሸጉ ከ500 ኩንታል በላይ ነው። የእኛ እንኳን የታሸገበት 500 ኩንታል ጤፍ ላይ ታሽጎብን ያለ። ይሄ አደገኝነቱ የከፋ ነው። ለከንቲባም ከአንድም 2 ጊዜ በላይ 2 ገጽ አሳውቋል። በአስቸኳይ መጋዘኑ ተከፍቶ
ምርቱ ጤፉ ከተማ ህዝቡ ጤፉ የሚበላውን አጥቷል። የጨፌ ወጣቶች ግን ከተማን ታድጎ ከዚህ በፊት እያለ አሁንም እንዳይሰራ እንቅፋት ተኮኖበት 500 ኩንታል በላይ ጤፉ ላይ ተዘግቶ መቀመጡ ፈጽሞ የህግ አግባብነትም የሌለውና የሀገር ፍቅርነትን የማይገልጽ ነው የሚለውን የኢትዮጵያ ህብረት ስራ ኮሚሽን በቀን 9 ሁለተኛ ወር 2016 ነው የጻፈው። ዛሬ እንግዲህ ዛሬ 25 ሶስተኛ ወር ነው። ጤፍ ታምቆ ከተቀመጠ አየር ካላገኘ ማኛ ጤፍ እዛ ውስጥ ተከምሮ ስላለ ከታመቀ አንደኛ ከረሩን ይቀይራል፣ ሁለተኛ ጠረኑን ይቀይርብናል። ለእንጀራ ጤፍም አይሆንም፣ ለማህበረሰብም አይሆንም፣ ለገበያም የማይጠቅምበት ሁኔታዎች ይኖሩታል። አስፈሪ ነገሮች አሉት ማለት ነው። ጤፉ ከባድ ችግር ነው የሚደርስበት። የኛ ህብረት ስራ ማህበራት ለማህበረሰቡ ወፍጮ ቤትም እያለን እዛው እየመዘን እዛው እየፈጨን እዛው እየሰራን እያሳየን፣ ነገር ግን በጎን ደግሞ ሌላ ሰውን አምጥቶ እኛ የተዘጋበት ምክንያት ህዝቡም የሚመለከተውም አካል በዚህ አጋጣሚ እንዲያውቅ የምንፈልገው አንደኛ የወጣት ስብስብ ነው። ሁለተኛ ከየትኛውም ፖለቲካ ገለልተኛ የሆነ ወጣት ነው። ስራ ብቻ የሚወድ ወጣት ነው። የራሱን ታሌንት ብቻ የሚያሰፋ ምህዳሩን ከስራና ስራ ብቻና አብሮነትን እኩልነትን ያመነ ወጣት ነው። እንዳያችሁት 16 17 መጋዘኖች ታሽጎን አሉት። እነኚህ መጋዘኖች ውስጥ ሰው የለም አሉ፣ ግን ሁል ጊዜ ኮረፕቲድ ነው። ሁል ጊዜ ገንዘብ ተሰብስቦ ይገባለታል። እኛ ገንዘብ መስጠት አንችልም። ኮኦፐሬቲቭ ነን፣ ህብረት ስራ ማህበር ነን፣ ነጋዴዎች ነን። ሪቮልቪንግ ፈንዱን ውሰዱ አምጡ፣ ለእኛ ይሄን ያክል ገንዘብ አድርጉ፣ መቀረማመጥ ነው። በቃ የጥቅም ጉዳይ ነው ያሳሸገብን። ጥፋት ኖሮብን ሳይሆን የጥቅም ችግር ነው። ጥቅም ተጠየቀናል፣ ገንዘብ ተጠየቀናል። ገንዘብ ስንጠየቅ አንሰጥም ብለናል። ገንዘብ የምንሰጥበት ምክንያት የለንም። አንደኛ ሼር ትርፍ እንኳን ቢመጣ ትርፉ የአባላት ነው እንጂ የአመራር ነው፣ የኮረፕቲድ ነው፣ የመንግስት አካል ካድሬ ሲያዝ ነው የምትሰጠው የሚል ደንብ ውስጥ የለንም። እኛ የመንግስት አካላትን ጉቦ የምንሰጥበት መብትም የለንም፣ ህልናም የለንም። ይሄ ደብዳቤ ከተሰጣ በኋላስ እንደዚህ ኢትዮጵያ ህብረት ስራ ኮሚሽን ከዚህ በላይ ምንም ማድረግ አይችልም። በመግለጫ መልክ ነው አዋጅ ተጠቅሶ የተሰጣቸው። 2 ወር ሊሞላ ነው። 2 ወር አልፎታል። እህል ተበላሽቷል። የሚመለከተው አካላት በአፋጣኝ እንዲመለከትልን በአክብሮት እንጠይቃለን። ምንም አይነት ጥፋት በሌለበት ትልቁ ሰበብ ብሎ ያለሱ አላግባብ ካታለመለት ዓላማ ውጪ አላግባብ ጥቅም ላይ አውላቸዋል ነው የሚለው። ይሄ ማለት በ25 አንደኛ ወር 2016 ደብዳቤ ሲጽፍ እኛ በ25 26 27 የአዲስ አበባ ከተማ አስተዳደርም የአዲስ አበባ ከተማ ባህልና ቱሪዝም፣ የኦሮሚያ ባህልና ቱሪዝም፣ የፌዴራል ባህልና ቱሪዝም በዩኔስኮ ላይ የተመዘገበውን የኢሬቻ በዓልን መስቀልና ኢሬቻን ተከታታይ አድርገን እዚሁ መዝናኛ ክበብም ስላለ እዚህ ላይ ዝግጅት አድርገን ነበር። የእንግዳም አቀባበል አድርገን ነበር። ስለዚህ ቱባ በዓል ነው፣ እንግዳ ተቀበሉልን ብሏል። ክፍለ ከተማውም ያከበረበት ነው። ይሄ ቅጥር ግቢው ወረዳም ያከበረበት ነው። እዚሁ ኢሬቻን አክብረንበት እዚሁ ለኢሬቻ የመጡትን ማረፊያን ያጡትም እዚሁ ያደሩበትና ጠዋት በክብረ በዓሉ ወደሚከበርበት ወደዚህ ወደ ሆረ ፍንፍኔ ላይ ሄዶ ኢሬቻውን አክብሮ መጥቶ ተሰናብቶ ሄዱት ነው። እሱን ነው ከታለመለት ዓላማ ውጭ ተጠቅማችሁበታል ብሎ ሊወቅሰን ሊከሰን የቻለው። እንግዲህ እሱን ደግሞ ይቅርታ መጠየቅ ካለብን ይቅርታ ጠይቀናል። እንደዛ ማድረጋችን ስህተት ከሆነ ነገር ግን ደግሞ ባርና ሬስቶራንት አለን፣ እዚሁ ህንፃ ላይ ባርና ሬስቶራንት አለን። መዝናኛ ክበብ ነው። እንኳን አይደለም ባርና ሬስቶራንት ኖሮን ቀርቶ ሳይኖረንም ሌላ አካባቢም ያሉትም ራሱ መንግስት ተጨንቆ ድንኳን በየቦታው ላይ አስፓልት ላይ በየቦታው ህዝብን ማህበረሰብን አቀናጅቶ ህብረተሰቡ ብሔርን ሳይለይ ሃይማኖትን ሳይለይ ቋንቋን ሳይለይ በጋራ ሆኖ የኢሬቻን በዓል በጋራ ሆኖ ያከበሩበት
እንግዳን ተቀብሎ በሰላማዊ መንገድ የአዲስ አበባ ህዝብ ምስጋና ይድረሰውና ያን ያክል እንግዳውን በሰላም መጥቶ ተቀብሎ በሰላም የሸኘነውን እዚህ ውስጥ ምንም ባልተፈጠረበት በፍቅር በሰላም መጥቶ በሄዱበት ማድረጉ ከ4 ሚሊዮን ብር በላይ ወጪ አድርገን ያደስነውን ቅጥር ግቢ ወደ 2.5 በጀት አውጥተን ወፍጮ ቤት ገንብተን በክብርት ከንቲባችን ወይዘሮ አዳነች አቤቤ አማካኝነት በካቢኔው በአዲስ አበባ ከተማ አስተዳደሮች ካቢኔዎችን በሙሉ ባሉበት ወፍጮ ቤት ገንባ ብሎ ባሉበት ወፍጮ ቤትም ገንብተን ማህበረሰቡን እያገለገል በዓላቶች ሲመጡ ክብረ በዓላቶች ሲመጡ ቀን አውጥተን ሊስት አውጥተን ለ10 ቀን ለ7 ቀን እያል ለ20 ቀን እያል ባዛር እያዘጋጀን ክብረ በዓሉን ማህበረሰቡ በጥሩ ሁኔታ በዝቅተኛ ዋጋ ጥራት ያለውን የግብርና ውጤቶችን እዚህ አግኝቶ እንዲጠቀሙ እያደረግን ግማሹን ዴሊቨሪ እያደረግን ሰርፕራይዝም እያደረግን እያገለገልን እኛ መስሎን የነበረ የከተማን አስተዳደርም ጭምር አግዘናል፣ ረድተናል፣ ከጎኑ ቆመናል የመሰለን እንጂ ወደ ጥፋት ወደ ስህተት ወስዶብን ስህተት እንኳን ይታረማል እንደ ጥፋት ተወስዶ ጭካኔ በተሞላበት 15400 ወጣት ባለበት ማህበር ላይ መጋዘን መዝጋት ማለት በከተማ አስተዳደሩ ላይ ሌላ ጥያቄ እንዲያስጭር ብስለት ያለው ጥያቄ እንድናነሳ ለማድረግ ካልሆነ በስተቀር ዘርፈ ብዙ ጥያቄዎች እያሉን በዚቹ ጥያቄ እቹ መልስ ተሰጣናለች ብለን በዚቹ ላይ ደግሞ እንዲህ ያሉትን እኛ በጣም ቅሬታ ተሰምቶናል። ሆኖም ግን እኛ የከተማን አገልግሎት የከተማን ህብረተሰብን አገልግሎትንና የከተማ አስተዳደሩን ማስተዋልና መርዳትን ወዳላ አንልም፣ እንቀጥላለን። ግን ሌባን በጋራ ማውጣት ግድልናል። ሽፍታን መከላከል ይኖርብናል። መንግስት እንደ መንግስት ካልደረሰልን በስተቀር እኛ ልንከላከል የምንችልበት አቅምም ጉልበትም የለንም። እኛ ያለን እውቀት፣ እኛ ያለን ጉልበት፣ እኛ ያለን ስብስብ፣ እኛ ያለን ማህበር የስራ እንጂ የጦርነትም አይደለም፣ የስራ እንጂ የፓርቲም አይደለንም፣ የፖለቲካም አይደለንም። ነገር ግን ስራ አጥን መንግስት አብሮ እየተቸገረ ያለ ስራ አጥን ለመጨመር መሮጡ ትንሽ ቅር ተሰኝቶናል። ስለዚህ ምንም አይነት ችግር ኖሮብን ሳይሆን ያሉብንን ችግሮችን ክፍለ ከተማ እንኳን ስጽፍ ምንም አይነት ችግር የለባቸውም ብሎ ነው የጻፈልን። ምንም አይነት ችግር ግኝት አላገኘንም። እንደውም ጨፌ ወጣቶች እዚህ ክፍለ ከተማ ከመጡልን ወዲህ የክፍለ ከተማ ማህበረሰቡ ተረጋግቶ በኑሮ እየኖረ ነው፣ በሰላም እየኖረ ነው እንደ ክፍለ ከተማችን ብሎ የንፋስ ስልክ ላፍቶ ክፍለ ከተማ ንግድ ቢሮ ደብዳቤ ጽፎልናል፣ የድጋፍ ደብዳቤ ጽፎልናል። የአዲስ አበባ ከተማ አስተዳደሩ በዚህ አጋጣሚ አስተውሎ ፓርቲውም እንደ ፓርቲው የአዲስ አበባ ከተማ ቅርንጫፍ ብልጽግና ጽህፈት ቤት ኃላፊዎች ራሳቸውም ቆም ብሎ አይቶ ይህን ጉዳይ በጥልቀት ቢያስቡ በጣም ደስ ይለናል። ኢትዮጵያ ኮኦፐሬቲቭ ሶሳይቲ ሊግን ለመመስረት ቅድመ ዝግጅቶችን እየተንቀሳቀስን ያለንበት ፕሮሞሽን እያደረግን እያስተዋወቅን ወደፊትም በተለያዩ ሚዲያኖች በተለያዩ ማስ ሚዲያዎችም የምናሰራጭ ይሆናል። የኢትዮጵያ ህብረት ስራ ኮሚሽን ስር ሆነን ነገር ግን የኢትዮጵያ ህብረት ስራ ሊግ ከተመሰረተ ከዚህ የበለጠ መብታችን የህግ ባለሙያዎችን እያዋቀር ሊጉ ከተመሰረተ እነኚህ ያሉትን መብቶቻችንን ህገወጥ መብት ጥሰቶች የሚከበሩበት ሁኔታ ይኖራል። ሊግ ካለ ይሄ ሁሉ ለቅሶም አይመጣም ነበር፣ ጭቅጭቅ አይመጣም። ስለዚህ በተቻለ መጠን ያሉት አገራዊ ሰላማዊ ጉዳዮች፣ ልማታዊ ጉዳዮች ላይ ስራ ላይ መልካም ንግግርን መነጋገር ላይ ይቀጥል። መንግስት በተቻለ መንገድ መንግስት በመንግስትነቱ ሪፎርሙን በኮኦፐሬቲቭ ወይም በኢትዮጵያ ህብረት ስራ ኮሚሽን በኩል ያለውን ሪፎርሙን ጥሩ አድርጎ ጥልቀት ያለውን ሪፎርሙ ቀጥሎበት በእኛ በኩልም ያለውን ጨፌ ወጣቶች ሁለገብ ህብረት ስራ ማህበር 360 ምክር ቤት አባላቶች ከ32ቱም ብራንቾቻችን ተወጣጡ የምክር ቤት አባላቶችን መስርተናል። ስለዚህ በዛው ልክ በምክር ቤታችንም አማካኝነት ማን ነው አዲስ
ማለት መሻሻል፣ መለወጥ፣ ለውጥ እንዴት ነው የሚለውን ጨፌ ኢኮ ሪዞርትም በሆሎታ ከተማ ያለ ግንባታም ተጀምሯል። በዚህ አጋጣሚ ያልሰሙት እንኳን ደስ አላችሁ። ጀምረናል። ግንባታውን ላይም ገብተንበታል። ሁሉም ነገር ላይ ቡናም ላይሰንሱን ጨርሰን አሁን ወደ ቡና ገበያም የሀገር ውስጥ ቡና ገበያ ላይም ገብተንበታል። ዘርፈ ብዙዎቹን ትግልን ወደ ድል አድርገን ፈተናዎቹን ሁሉ እንደ እድል ተጠቅመንበት የሄድንበት ሁኔታ አለ። ይብላኝ ለጠላት፣ ይብላኝ ለምቀኛ፣ ይብላኝ ለሸረኛ እንጂ ጨፌ በተጠናከረ መልኩ ድሉን ይዛ ወደፊት ትቀጥላለች። ባንዲራዋን በዓለም ዳርቻ የእድገት፣ የለውጥ፣ የኢኮኖሚ፣ የእኩልነት፣ የፍትሃዊነትን የፍትሃዊ ሀብት ተጠቃሚነትን የምናረጋግጥ ይሆናል። ሳኮ ማለት ዓለም አቀፍ የህብረት ስራ ማህበራት ላይ አዲስ ገንዘብ ቆጠባና ብድር የሚባለው ራሱን ችሎ ከተቋቋመና ፋይናንስና ማይክሮ ፋይናንስ ላይ ብቻ የሚሰራ ከሆነ ገንዘብ ቆጠባና ብድር ተብሎ ይጠራል። ሌላ ተጓዳኝ መልቲፐርፐዝ ወይም ሌላ አንድ ነጠላ ዘርስ የአንድ ሴክተር ብቻ የህብረት ስራ ማህበር ብቻ ከተመሰረተ ደግሞ በስሩ አቆራኝቶ ስትራቴጂካሉም ያውኑ ሆኖ ስያሜውም የማህበሩ ስያሜም ያውኑ ሆኖ ነገር ግን ሳኮ ተብሎ ለጥፎ አሳኮ ራሱን የቻለ ዳይሬክተር እስከ ህብረት ስራው እስከ ኢንሹራንስ ድረስ እስከ ማቋቋም ድረስ ይደርሳል ነው የሚለው። ስለዚህ አንድ ላይ ማህበራት ተወጣጦ ኢንሹራንስ ማቋቋም ይችላሉ ነው የሚለው። ጨፌ ወጣቶች ሁለገብ የህብረት ስራ ማህበር ሳኮን አቋቁሞ ለአባላት ለአምስት አባላትን አንድ ላይ አቀናጅቶ በአቅሚቱ እያስቆጠበ 25 በመቶን እያስቆጠበ ብድር ያመቻቻል ማለት ነው። ብድር ያመቻቻል። አባላቶቹን አቀናጅቶ እንደየፍላጎት፣ እንደየአቅማችሁ፣ እንደየስራ ሁኔታችሁ አንድ ላይ አቀናጅቶ ወደ ስራ ያሰማራቸዋል ማለት ነው። ወደ ስራ መግባት ካልቻለ በስተቀር ወጣቱ ሄዶ ህብረት ስራ ማህበሩ ፍሬ አልባ እንዳይሆን ብዙኖች እንዲጠቀሙ ነው። አሁን 187 ሰራተኛ አለ፣ ሰው ኃይል ሰራተኞች አሉ። ትምህርት ቤት ላይ 18 ሰው አለ። ግንባታዎች ላይ በዛ ልክ አሉ። በቢሮ ደረጃ ሄድ ኦፊስ ላይ ብቻ ከ37 በላይ ሰራተኞች አሉ። በዛ ልክ ስንሄድ የበለጠ እየተሳለጠ የሚሄድበት ሁኔታ ይኖራል። ነገር ግን ሳኮን ካቋቋም ነው ቅጥረኛን ሳይሆን ስራ ፈጣሪን ታታጥሮ ጥሮ ግሮ ራሱ ፈክቶ ሮጦ በእውቀቱ፣ በችሎታው፣ በጉልበቱ፣ በሰውኝነቱ ሰው በመሆኑ ብቻ የሚሰራው ስራ እድል የሚፈጠርበትና ከችግሮች የምናላቅቅበት ይሆናል። ምቹ የሚባለውን ከኦሮሚያ ህብረት ስራ ባንክ ጋርም ያለው ተሞክሮ ራሱ ከጨፌ ጋርም ደግሞ የሚያያይዝ ነገር ከሆነ የሚገናኝ ሆኖ ስለሚታይ በዛው ልክ ጨፌ ምቹ የሚለውን ሲስተም ወደ ራሱም ወስዶ ወደ ስራ ገብቶ ወጣቱን በደንብ አድርጎ በ3 ወር በ6 ወር መጀመሪያ ደረጃ፣ ሁለተኛ ደረጃ፣ ሶስተኛ ደረጃ ብሎ አራተኛ ላይ መደበኛ ወደ መደበኛ ከፍተኛ ተበዳሪዎች ብሎ ደረጃውን የሚያነሳ ይሆናል። ብድርና ቆጠባና ብድሩን ከታች ከጫማ ከሚያጸዱት ከጫማ ጽዳት ጀምሮ ሁሉንም ማደራጀትና ማበደር ነው። ጫማ በፊት ለስትሮ የሚሰሩት ከሆነ አንድ ላይ ሰብሰብ ብሎ ጫማ ቤት እንዲከፍቱ ማድረግ ነው። በፊት በተነጣጣይ የሚሸጡት ከሆነ የሚነግዱት ከሆነ የሚቸረችሩት ከሆነ አንድ ላይ ሰብሰብ አድርገ ጅልማ አከፋፋይ እንዲሆኑ ማድረግ ነው። በፊት ምንም አይነት ቸርቻሪ ውስጥ ያልገቡት ከሆነና የቸርቻሪዎች ሰራተኛ የሆኑት ከሆነ ሰብሰብ አድርገ ያደራጀተ ቸርቻሪ እንዲሆኑ ማድረግ ነው። እዛው በየተከልክ እያሸጋገርክ ከፍ የምታደርግና ህብረ ብሔራዊነትን የምታስቀጥልበት ሳኮ ማለት ያው ገንዘቡን በደንብ አድርጎ መጠቀም እንዲቻል ገንዘብ ስንል ጥሬ ገንዘቡ ብቻ ሳይሆን ጊዜን ከገንዘብ ያልተለየ ጥቅሜታ አለው። ስለዚህ ገንዘብ ላይም ጊዜ ላይም እድሜውም ላይም እንዲጠቀም ለሰዎች የምናደርግ ይሆናል ማለት ነው። ስለዚህ በተቻለ መጠን ሳኮና ጨፌ ወጣቶች ሁለገብ የህብረት ስራ ማህበር ልዩነቱና ግንኙነቱ በዚህ ልክ ነውና ሁሉም በተቻለ መጠን ቢንቀሳቀሱ መደራጀትን የሚያክል ነገር የለም።
የተደራጀ ኃይል ሁል ጊዜ ያሸንፋል። በዛ ልክ ነው የምንሄደው። አመሰግናለሁ።